ሰላም ጤና ይስጥልኝ እንደምን አላችሁ? ዛሬ ቪንሴንዞ የሚባል ምርጥና ተወዳጅ በሆነ የኮሪያ ድራማ መተናል። ይህ የምታዩት የመጀመሪያው ኤፒሶድ ነው። ስለዚህም ከዚህ በኋላ ባሉት የቀሩትን ሁሉ እንለቅላችኋለን። ተጋበዙልን። ቪንሴንዞ ካሳኖ ይባላል። ጠበቃ ነው። የተለመደ ጠበቃ ግን አይደለም። ከማፊያዎች የቀኝ እጅ የሆነ ጠበቃ ነው። የተረጋጋ ቆንጆና በማይጠበቅ መልኩ አደገኛ የሆነ ትልቅ ጠበቃ። አሁን ላይ እንደ አባቱ የሚያየው ትልቅ ማፊያ ቀብር ነው። ነገር ግን የማፊያው ልጅ የአባቱን ሞት ተከትሎ ታርጌቱን ቪንሴንዞ ላይ አድርጓል። ይህም የሆነው ከእኔ ስር ሆነ ትሰራለህ በሚል አባጓራው ነው። በዚህም ከመሸነፍ ሰገዳዮችን ወደ ቪንሴንዞ በመላክ ሊያስገድለው ቢሞክርም ቪንሴንዞ ግን ሁሉንም ቀድሞ በመግደል ጣሊያንን ለቆ ወደ ኮሪያ ጉዞ ይጀምራል። ስለዚህም ያለውን ሪከርድ ሁሉ ማጥፋት ግድ ነውና ሲሙን አውጥቶ ይሰብረዋል። ሆንግ ቻዩንግ ትባላለች። ቀልጣፋ ጎበዝና አስቂኝ ጠበቃ ናት። እንደተለመደው ከአባቷ ጋር በተቃራኒ ጎን ቆማ ለመከራከር አባቷን አሸንፈው ትወጣለች። በዚህም አባቷ ይበልጡን ይበሳጫል። ሁለቱም የተለያየ ቦታ የሚሰሩ ሲሆን እሱ ለብቻው የራሱን የሆነ ድርጅት ከፍቶ ይሰራል። እሷ ደግሞ ባቤል ከሚባል ድርጅት ጋር ትሰራለች። ቪንሴንዞም ወደ ሀገሩ እንደገባ የታክሲ ሹፌር በመምሰል ሌቦች ዘርፎት ያለውን ይወስዱበታል። በዚህም ይበልጡን ይበሳጫል። ኮሪያንም እጅግ አድርጎ ይረግማታል። ያለውን ብር ሁሉ በመውሰዳቸው በባስ ወደ ዩንጋ ፕላዛ ለመሄድ ይሞክራል። ከጥቂት ዓመታት በፊት አንድ የቻይና ባለሀብት ወደ ቪንሴንዞ መጥቶ ወርቅ ሊደብቅ እንደሚፈልግ ያዋየዋል። ቪንሴንዞም ወርቁን በኮሪያ ሀገር በአንድ ህንጻ ስር ይደብቁታል። አሁን ላይ ይህ የቻይና ባለሀብት በመሞቱ ቪንሴንዞ ወደ ኮሪያ ተመልሶ ወርቁን ሊወስደው እቅድ አውጥቶ ጨርሷል። ታዲያ ይሄ ወርቅ የሚገኘው ከህንጻው ስር በተቆፈረ ትልቅ መጋዘን ውስጥ ነው። ይህም ከዓመታት በፊት የሆነ ነገር ነበረ። በህንጻው ስር የሚኖሩ ነዋሪዎች ሊያምኑት ቪንሴንዞን ፍጹም አልቻሉም ነበረ። የሆነ ችግር ሊፈጥር እንደመጣ በማሰብ ሊያስፈራሩት ይሞክራሉ። ሆንግ ዮ ቻን ታማኝ ጠበቃ ሲሆን በህንጻው ውስጥ ባሉ ሰዎች የሚከበርና የሚስማማ ነው። ቪንሴንዞም በህንጻ ውስጥ ያሉትን ሰዎች ሁኔታ እያየ ይበልጡን ይበሳጫል። እነሱም ይበልጡኑ ያናድዱት ይሞክራሉ። ታዲያ ከዚህ ሁኔታ በኋላ ቪንሴንዞና ከቪንሴንዞ ጋር የመጣው ወዳጁ ሊያስማሟቸው ይሞክራሉ። በኋላም ለመስማማት እንደምንም ያመነታሉ። የህንጻው ባለቤት የሆነው የቪንሴንዞ ወዳጅም በማስፈራራትና ቤተሰቡን በማገት ለባቤል ለሚባል ግሩፕ ድርጅቱን እንዲሸጠው በግድ ያስፈርሙታል። በነጋታውን መጥተው በቅርቡ ድርጅቱን ለቀው እንዲወጡ የሚያሳስብ ደብዳቤ በየቦታው መለጠፍ ይጀምራሉ። እሱም ደግሞ አልፎ ለድርጅቱ ሰራተኞች በቅርቡ እንዲወጡ በመዛትና በማስፈራራት ይነግሯቸዋል። ይህንንም ተከትሎ ህንጻ ውስጥ ያሉ ነዋሪዎች ምንም ማምጣት እንደማይችሉ ስለገባቸው ግራ በመጋባት ላይ ሳሉ ቪንሴንዞ ከየት መጣ ሳይባል ድንገት ወደ እነሱ መጥቶ ኃላፊያቸውን ሊያስፈራራ ይሞክራል። ከዛም አልፎ ከፎቁ መስኮት ላይ በማወርወር ከዚህ በኋላ ከህንጻው ስር ካሉ ሰዎች እንዲርቅ ያስፈራራል። ኤፒሶድ 1ን ያስተረጎምኳችሁ በዚህም በጣም ደስታ ይሰማኛል። የመጀመሪያ ቪዲዮ ነው። በቀጣይ ደግሞ ኤፒሶድ 2፣ ኤፒሶድ 3 እስከ ኤፒሶድ 20 ድረስ ሙሉውን እንደዚሁ ቀለል ባለና አጠር ባለ ሁኔታ ምንም ሳይጎልባችሁ አቀርብላችኋለሁኝ። ስለዚህም የእናንተ አብሮነት ከኔ ጋር እንዳለ እንድታሳዩኝ ባካችሁ ጠይቃችኋለሁኝ። ቻናሌ አዲስ ነው። ይሄ የመጀመሪያው ቪዲዮ ነው። ከዚህ በኋላም ደግሞ ቤተሰብ እንድንሆንና እንድታበረታቱኝ እጠይቃችኋለሁኝ። እንግዲህ የ1 ሰዓት ቪዲዮ ነው ወደ 4 ደቂቃ ቀይሬ ምንም ሳይቀር ምንም ሳይጎድል ያቀረብኩላችሁ። ስለዚህም ትብብራችሁን ሰብስክራይብ፣ ሼር በማድረግ ተባበሩኝ። በጣም ነው የምወዳችሁ።